ልበ አምላክ ዳዊት ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረዓድ ደስ በመሰኘት በመንቀጥቀጥ ለእግዚአብሔር ተገዙ። ለእግዚአብሔር መገዛትን አዋጅ የምታውጅበት እግዚአብሔርን በመፍራት በረዓድና በመንቀጥቀጥ ደግሞም ደስ በመሰኘት ለእግዚአብሔር እንድንገዛ ወገባችንን ታጥቀን አምልኮቱን አጽንተን ለእግዚአብሔር በአምልኮቱ የምንቆምበት ወራትን የምታውጅበት ነው። ሊቁ ኢትዮጵያዊው ቅዱስ ያሬድ የብሉያቱና የሐዲሳቱ ሊቅ ተርጓሚ ከትርጓሜም ባሻገር በዜማ የሰደረ ያስተማረው ሊቁ ቅዱስ ያሬድ ይሄንን ዕለት በሱ ስያሜ የመጀመሪያው የቅበላ የመጀመሪያው ሳምንት ዘወረደ ብላ ቤተ ክርስቲያን የምታስተምርበት ከአዲስ ሐዋርያ በአዲሳቱ የተጻፈውን በብሉያቱም የተተነበየውን በብሉይ ውስጥ የተሰወረውን በሐዲስ የተገለጠውን ዘመነ አስተርእዮን ተሻግረን ዛሬ ፈጽመን እምዕለተ ገሃድ እስከ ቅበላ ጾም አስተርእዮ ኤጲፋንያ ብለን መገለጡን ስናውጅ ስናስተምር ስታስተምር ቤተ ክርስቲያን ቆይታ ዛሬ ደግሞ ዘወረደ ስለመውረዱ ከድንግል ስለመወለዱ ከላይ የወረደው ወደ ላይ የሚያርገው እርሱ ስለመሆኑ ስለመውረዱ ለአድኅኖት ለክብራችን ከክብር ከውርደት ወደ ክብር ለመሸጋገራችን ከድንግል የተወለደው መድኃኔዓለም ኢየሱስ ክርስቶስ የሚሰበክበት ብዙ የአጽዋማቱ ጥሩ መምህራን አለዋችሁ። በዚህ ወራት አብዝቶ ስለ እግዚአብሔር ስለ መገዛትንና እግዚአብሔርን ስለ ማክበር የበለጠ የምንማርበት ወራት ነው። ሌላውም ጊዜ ቢሆን ተገዢዎች ነን። በነፍሳችን ለእግዚአብሔር እንገዛለን። በአንደበታችን ለእግዚአብሔር እንገዛለን። በአኗኗራችን በአመለካከታችን የሰማዩ አምላክ ድንቅን የሚያደርግ የሚፈራ በምስጋና የተፈራ መኑ ይመስለከ እምነ አማልክት እግዚኦ ብሎ በዘጸአት ላይ ከአማልክት መካከል አንተን የሚመስል ማን ነው? በምስጋና የተፈራ ተፈርቶ ነው የሚመሰገነው እግዚአብሔር። ፍርሃቱ በኃጢአት ምክንያት ከመጣ እሳቤ ሳይሆን እውነት ነው። ክርስቶስ ኢየሱስ እስኪገለጥ ድረስ ልክ አዳም በገነት በድሎ ፈርቶ ተደብቆ ሸሽቶ እግዚአብሔርን ድምፅ በገነት ሲሰማ እንዳለው አይደለም። ፈራሁ ድምፅህንም በገነት ውስጥ በሰማው ጊዜ ተሸሸኩ እንዳለው እግዚአብሔር ሲጠራው እርሱም አዳም አይተሃለሁ፣ የት ነህ? ወዴት ነህ? በኋለኛው ዘመን ፈልጎ ሊያድነው ያለውን ተስፋ ነበር ይናገር የነበረው እግዚአብሔር። ከእርሱ የሚሸሸግ የሚሰወር ኑሮ አይደለም። እርቃኔን ሆኛለሁ፣ ራቁቴን ቀረው፣ ፈራው። ያስፈራል። በእግዚአብሔር ፊት በኃጢአት መኖር ያስፈራል። እርቃንን መቆም ያስፈራል። ያለ በጎ ምግባር ያለ መልካም ሥራ ክብሩን ሳይለብሱ ተለብሶም እግዚአብሔር ይፈራል፣ እንኳን በኃጢአት ተኩኖ። ግን እንዳለውም እንደፈለገውም የተናገረውን ቃል ሥጋ ሆኖ ከአባቱ ሪና ሳይለይ ከድንግል ማርያም ተወልዶ በተዋህዶ አድኖናል። ስሙ ይክበር ይመስገን። እግዚአብሔር የተመሰገነ። ዛሬ ያወጀችላችሁ በምስባኳ ተቀነዩ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ተገዙ። እግዚአብሔር እርሱን የምንፈራው በአባታዊ ፍቅሩ ነው። ሁሉን የሚገዛ ማንም በፊቱ መቅረብ የማይቻለው ድንቅ አምላክ ስለሆነ መላእክት እንኳን በረዓድና በመንቀጥቀጥ እየሸፈኑ እየተንበረከኩ የሚያመልኩት
ፀሐይና ጨረቃ እንኳን በፊቱ ንጹሐን ያልሆኑለት ንጹሕ ባህሪ ማንም ሊቀርቦ በማይችል ብርሃን የሚያድረው እሳታዊው አምላክ እርሱ እግዚአብሔርን በፍርሃት እንድናመልከው ዘማሪው ቅዱስ ዳዊት ጠቢቡ ቅዱስ ሰለሞን እግዚአብሔርን ስለመፍራት በብዙ መልኩ ተናግሯል። እያንዳንዱን ሐሳብ እያነሳን እንድንነጋገር እንዳልኳችሁም በስጋ ላደክማችሁ አልፈልግም። የቅበላ ቀን ስለሆነ ቀስ ብላችሁ በልታችሁ የቅበላ ቀን ስለሆነ መንፈሳዊውን ነገር በጥቂቱ ተመግባችሁ በብርታት ቆማችሁ ጾሙን በሰላም እንድንፈጽም ነው። እግዚአብሔር በሰላም አስጀምሮ በሰላም ያስፈጽመን። እውነት ነው። እሱም በመፍራት የምንመላለስበት ለእግዚአብሔር በመገዛት የምንመላለስበት እግዚአብሔርን እንደ እግዚአብሔርነቱ መጠን በሕይወታችን አንግሰን የምንመላለስበት ጊዜ እንዲሆንልን እመኛለሁ። እግዚአብሔር ያደርግልን። ለመሆኑ እግዚአብሔር እንደ እግዚአብሔርነቱ መጠን እየተፈራ ነው? ታምናላችሁ? እንደዛ ነን ወይ? በትንቢተ ሚክያስ ላይ የሰፈረ አንድ ሐሳብ አለ። ስለ አገልጋዮቹ ስለ ልጆቹ በተናገረበት አዝኖ እግዚአብሔር በነቢዩ ባስተላለፈው ላይ 1:6 ላይ አገልጋይ ጌታውን ልጅም አባቱን ያከብራል። እኔ እግዚአብሔር አምላካችሁ ከሆንኩ መፈራቴ ወዴት አለ? አባታችሁ ከሆንኩስ ክብሬ ወዴት አለ? ይላል እግዚአብሔር ይላል። በውኑ እግዚአብሔር አባታችን ነህ ብለን እንደ አባትነቱስ መጠን አስተውለን እያከበርነው ነው ወይ? አባት እኮ ይፈራል።